ደቡብ አፍሪካ ውስጥ በቀን 4 አስክሬን ኢትዮጵያ ይላካል። ሰምታችኋል? ግን በየቀኑ ኢትዮጵያውያን ዜጎች በትንሹ 4 ኤቭሪዴ ማለት ነው። ኤቭሪዴ የኢትዮጵያ ወገኖች በየቀኑ እየሞቱ ወደ ኢትዮጵያ ሬሳ ይላካል፣ አስክሬን ይላካል ነው የሚሉኝ የማየው ነገር። አንድ ቪዲዮ ማይቼ እኔ በቃ ጤነኛ መሆን አልቻልኩም። የሆነ ሱቅ ላይ አይታችሁ ከሆነ ተደፍተው አልፎት ዞሮ ፈትሾን አሮን የሆነ ነገር ቼክ አደረገና መጥቶ እንደ ተራ ነገር እንደ ፊልም እንደዚህ ጭንቅላቱ ቷ አደረገው። ወዲያው ደሙ ፈሰ። እዛም ጋር አንድ ቁጭ ያላለ እንደዚህ ሽማግሌ ነገር እሱንም ቷ ሁለቱም እንዲያየው ገደላቸው። የሆነ ቪዲዮ ላይ ምንድነው ሳውዝ አፍሪካ ላይ የሚፈጠረው? እኔ ድሮም ጀምሮ ሰው እንደሚሞት ነው ባቀ። በጣም ብዙ ሰው አስክሬን ይላካል። ማን ነው የሚገለው ህዝቡን? ለምንድን ነው የሚሞተው? ኤምባሲው የኢትዮጵያ ኤምባሲ ይሄን ነገር አያውቀውም ወይ? መፍትሄ የለውም? ሁሌ እየተገደልክ አንተ ደክመ ሰርተ ምንድነው ንብረት አፍርተ በራሱ ሱቅ መጥቶ በሰከንድ ውስጥ የአንተን ህይወት አጨልሞ ልጆች ያለ አባት ያስቀራል፣ ንብረት በሰው ሀገር፣ ከዛ አስክሬን ይላካል። እና ሳውዝ አፍሪካ ምንድን ነው እየተፈጠረ ያለው? ብዙ ኢትዮጵያውያን ለመኖር የሚፈሩበት ታይም ሆኗል። እና ብዙ ፕሊስ ሌሎች ሚዲያ ያላችሁ ሰዎች የኢትዮጵያ ኤምባሲ በደቡብ አፍሪካ ያለ ኢትዮጵያ ኤምባሲ ይሄን ነገር አያውቀውም ወይ? ኤምባሲ ትልቁስ ስራው ምንድን ነው? ለምንድን ነው ይሄን ነገር ትኩረት ያልተሰጠው? ለምንድን ነው ኢትዮጵያን ወገኖቻችን በየጊዜው እንደዚህ አስክሬን የሚላከው? ይህ ማለት እኮ በትንሹ በወር 100 ምናምን በላይ ዜጋ ይላካል ማለት ነው። ይሄ ደግሞ በአመት ስትሰራው በርካታ ህዝብ ነው የሚያልቀው ማለት ነው። እና ሌሎች ሚዲያ ያላችሁ ሰዎች ፕሊስ ይሄን ነገር ድምፅ በመሆን ለህዝባችን መድረስ አለብን። የሆነ መፍትሄ ያስፈልገዋል ብዬ ነው ማስበው። እና በዚህ ሰዓት እኔ እናንተ እንዲህ ቁጭ ባልንበት ሰዓት በዚህ ሰዓት የሞተ ሰው አለ ማለት ነው ለነገ። ምክንያቱም በየቀኑ 4 አስክሬን የሚላክ ከሆነ በጣም የሚያስፈራ ግን ሀገር ነው። እኔ ብዙ ዲቴል አላውቅም፣ የሚነግሩኝን ነው። ግን ይሄ በቃ ሰው መግደል ተራ ነገር ነው። ንብረት አፍርተ ምናምን ሱቅ አለኝ ንብረት አለኝ ብለህ ለመኖር ዋስትና የለም። ሰርቶ የተለወጡ ብዙ ሰዎች አሉ፣ ግን የሞቱ ሰዎችን በጣም ብዙ ነው። እና ምንድን ነው ሳውዝ አፍሪካ ምንድን ነው ደቡብ አፍሪካ ላይ እየተካሄደ ያለው? እና ሶሻል ሚዲያ ላይም ትልቅ ተከታይ ያላችሁ ሰዎች ይህንን ነገር ባካችሁ ሁላችንም እየሰራን ድምፅ እንሆናቸው ላለው። እንግዲህ ለሞቱት ነፍስ ይማር። አይዞን ሳውዝ አፍሪካ ያላችሁ ወንድም እህቶች፣ እግዚአብሔር እንግዲህ ይድረስላችሁ።